አንድ ቀን እንኳን እንቅልፍ አይወስደኝም። ስለሷ ሳስብ ነው ማድረው። ወይኔ እናቴ ግቡ እናታችን። ወይኔ እማዬ አለሽ ልጅ ልጅ አለሽ ወይ? ቀስ በሉ እንዳይወድቁ አለሽ ወይ? ገለውኝ እዛው ጭርስ አድርገው ወስደው እንዳይጥሉ እንዴት አድርገው ግራ ገባቸው። አሁን የሚያረጉት ነገር ስላጡ በቃ ቤት ውስጥ እየቆለፉ ስራ ሲሄዱ ዘግተውብኝ ነው። በጫማ ጠፊ ሲመጣ በካልቾ እኔ ባልወልደውም ልጄ ነበር፣ ባልወልዳትም ልጄ ነበረች። ይህን ያህል አድርገውኛል። አሁንማ ተረዳሁት። በውርሱ በሱቁም በንብረቴም በሙሉ እኔን አጥፍተው ልጄን አጥፍተው ንብረቱን ለመውረስ የሚያደርጉት ጥረት ነው። በቃ አሁን ተረዳሁ። ታየው አሁን ለነሱ ነው ያማ አሁን ምግተ እንትን ሐሳብ ያለሽ ለነሱ ነው። እኔ መዳኒንም አልፈለግሽም። ሞቼ እንደቀረው እንድቀር ነበር የፈለግሽው እና ስለነሱ ትከራከሪያለሽ እንዴ? አንቺ በቃ እኔ ልከራከርም ትመጥሽ እንደዚህ አይነት ትደፋፈራለሽ። እናቴን እኮ ገለሻታለሽ። ማውራው ነገር አለ ብላ ነው የመጣችው። ታወራው እሷ እናቴን እኮ ገላታለች። እቺ ጨካኝ አረመኔ አንቺ ተረጋጊ። የምናገረው ነገር አለ ስላለች ነው ያመጣሁት። ጭራላት የበቃላቀቀ ቤት ውስጥ ትኖራላችሁ፣ እኛ ኩሽና እንኖራለን። እኔ እንዲያውም ያንቺንም ጉድ አውቃለሁ ያንቺንም ጉድ አውቃለሁ። አሁን እውነቱን ዘረግፍላችኋለሁ እዚህ ጋር። አንቺ ያረጋችኋታን እያንዳንዱ ነገር የለም። እዚህ ሽንት ቤት ተደብቀሽ አትቀሪም። እንውጣና እዛው ገብተን እናወራለን። እዚህ ጋር ቁጭ እንዲያውም የክብር አልጋ ላይ ነው ያስተኛናት። እሺ ብታቅ ማለት ነው። አንቺ ብትሆኚ እናትና አባታችን ስሚኝ አንድ ነገር ስሚኝ። ሴትዮ ያረጋችኋትን ነገር እያንዳንዱ ነው ምንም ያረጋናት ነገር የለም። አንጠልጥዬ ለህግ ሙሰሪ በፊት ሴትዮዋን አምጪ። ወንድምሽ የት ሄዶ ነው? እሱም እንዲመጣ ይኸውልሽ። አሁን ሁሉንም እውነት ውጪ ይበቃችኋል። አመት ከሰባት ወር ስቃይን ስታሳዩኝ መከራ ሳይ የኖርክ ሰው ነኝ። አሁን እግዚአብሔር ግን እውነቱን አወጣ። እውነት ያወጣል ገና የተሰቃየሁትን ስቃይ እኔ ንብረትም ቢኖረኝ ሀብት ቢኖረኝ ሰርቼ ለፍቼ ጥሬ ግሬ ነው። ሲያንሳት ነው ለሷ። እሺ የእናትና የአባቴ እጅ ውስጥ ያለችበት እኮ ሴትዮ ናት እኮ። ዝም በይ አንቺ ሴትዮ ከኔ ጋር እንድታወሪ አልፈልግም። ለብቻዬ እነግርሃለሁ ያልኩት በእርግጫ ነው የምትረግጠኝ። ስወጣ ስገባ እየደበደቡኝ ነው። ምንም አላረኩላችሁ። ምንም አላረኳቸው። ሀብት ንብረት ያለኝ ሰው ነኝ። እነሱን ማስተዳደር የምችል ሰው። ብዙ ታሪክ ብዙ ሴራ አላቸው። የሰው ህይወትም የሚያጠፉ ናቸው ብላለች። አሁንም እኮ ይኸው እኔ ህይወቴ ከሚጠፋ ምንም ብዙ ህመምም የለብኝም። እሄዳለሁ። አሁን አልቀመጥም። አውጡኝ። እኔ ከዚህ ቤት መውጣት እፈልጋለሁ። በቃ ሰላም ነው እኔት አለው። ሰላም ነው። ምንድነው? ምን ተፈጥሮ ነው? አንዴ ስለ እናትሽ ጉዳይ ለማዋራት ነው እዚህ መጣ ነው። እሺ እናቴ፣ ስለ እናቴ ታወራለህ። ግን ምንድነው ካሜራው? ምንድነው? ምን ይዘህ ነው ታዲያ መጣው? በምክንያት ነው የሚቀረጸው። እሱን አስረዳሻለሁ አይደለም? ታዲያ ካሜራው ምን አስፈለገ? እናቴ ልጠይቀኝ ነው አይደል የመጣው? ካሜራ ምን አስፈለገ? እባክሽ ተረጋጊ እባክሽ። ካሜራው የሚቀረጸው እሱ መረጋጋት እኮ አንድ ጉዳይ ነው። ግን ካሜራው ምንድነው ነው የምልህ እኮ። በእናትሽ መጥፋት ዙሪያ እንድናወራ ነው። ስለ እናቴ እሺ እናወራለን፣ ችግር የለውም። ግን ካሜራው ምንድነው? እናትሽ የት ነው የጠፋችው? ግን አመት ከ6 ወር አካባቢ የሚሆን የት ነው የጠፋችው? ስለ እናቴ ተረጋግተን ቁጭ ብለን ላወራ እችላለሁ። ግን ካሜራውን ለምንድን ነው ያስከው ነው? እኔ እኮ ካሜራውን ለማስረጃ ነው የምንጠቀምበት። ካሜራው ቆይ ያለ ካሜራ መጠየቃችንም እንዴ? ይልሽ እኮ ለሁለታችንም ፋይል እንዲኖር ያወራነው ግልጽ መረጃ እንዲቀመጥ በሚል ነው ቀረጻው የሚደረገው። እባክሽ ተረጋጊ። እናቴ ጠፋችብኝ ለኔ ነው አይደለ? ስለዚህ ካሜራውን አጥፋውና ቁጭ ብለን እናወራለን። እንዴት ነው አመት ከ6 ወር ጠፍታ እንዴት አንዴም ያልፈለግሻት? ቆይ ልፈልግ አልፈልግ እንዴት አወክ? እናቴ ጠፍታ አንዴ ፖሊስ ማመልከቻ እንኳን አላስገባሽም። እናቴ ጠፍታለች የሚል ነገር። እየቀለድክ ነው? አልቀለድኩም፣ የእውነቴን ነው። ቆይ ምንድነው? ምን ፈልገህ ነው የመጣኸው ዛሬ? ስለ እናቴ ልታወራኝ ሳይሆን ካሜራውን ይዘህ የመጣኸው ሌላ ነገር ምን ልጠይቀኝ ነው የመጣኸው? እሺ ችግር የለውም። ተረጋጊና አንዴ ቁጭ ብለን እናወራበት።
እኔም ያመጣሁልሽ ሰው አለ። ከአንቺ ማወቅ የምፈልገው ብዙ ነገር አለ። ስፈልግሽ ነው የመጣሁትኝ። ተጠቁሜ ምን የመጣሁትኝ። ስለዚህ እባክሽ እንረጋጋ። ካሜራውንም አጥፉትና እንዲህ ቁጭ ብለን በሰላም እናውራ። እሺ እኔም እኮ ተቀምጠን እናውራ። ካሜራውን ግን አስጠፋው። ችግር የለም ይጠፋል። እሺ ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁን? እንግዲህ ከእህታችን ጋር ተመልሰናል። ያው አለመግባባት ነበር። ወደዚህ ቤት ስመጣ ትንሽ አጨቃጫቂ ነገሮችም ነበሩ። እሱን ችግር ቁጭ ብለን ካሜራ አጥፍተን ተወያይተናል። የመጣሁበትን አላማ ማስረድቻታለሁ። እዚህ ቤት የመጣሁትኝ በእናቷ መጥፋት ዙሪያ የምታውቀው ነገር ካለ እኔ ጋም ያሉትን አንዳንድ መረጃዎች ለማካፈል ያህል ነው። ውድ ቤተሰቦች ተመልሰን ተገናኝተናል። የዚህም ቤተሰብ ጉዳይ ሁላችሁም እስቲ አጣራ ከስር ምንድን ያለውን ስትሉኝ ነበር በኮመንትም። ስለዚህ ይኸው በዚህ ቤት ተገኝቻለሁ። እህታችን እንዴት ነሽ? ማን ትባያለሽ? ራሽን አስተዋውቂ። የነበረውንም አለመግባባት ስለፈታን አሁን ቀጥታ ወደ ፕሮግራማችን እንግባ። እኔ መቅደስ እባላለሁ። ያው በተፈጠረው ችግር ይቅርታ ስላላወቅኩኝ ነው ማለት ደንግጬ ነበረ እና አሁን የምታውቀው ነገር ካለ ንገረኝ። እኔ እናቴ ምን ሆነች? ስለ እናቴ የምታውቀው ነገር አለ? እስቲ መጀመሪያ ባንቺ በኩል ያለው ነገር መስማት ፈልጋለሁ። ምንድነው የተፈጠረው? አመት ከ6 ወር የሆነው ነገር ነው። ለምንድነው ወደ ፖሊስ ያልሄድሽው? ብዙ ነገሮች አሉ እና እሱን መጀመሪያ መስማት ፈልጋለሁ ካንቺ። እሱ ልክ ነህ፣ ግን አንተ ስትመጣብኝ እንደ አዲስ እንደገና እናቴ የሆነች ነገር ምን ሆናብኝ ነው ብዬ ነው የደነገጥኩት። ያው እናቴ እንደምታውቀው አመት ከ6 ወር ሆኗታል። ስለ እናቴን ያልፈለግኩበት ቦታ የለም። በጣም ብዙ ቦታ ፈልጊያለሁ፣ አፈላልጊያታለሁ። በቃ እናቴን ማግኘት ስላልቻልኩ ምንም አማራጭ ስለሌለኝ ነው ቁጭ ብዬ እየጠበቅኩ ያለሁት። ከዛሬ ነገ በቃ የሆነ ትመጣለች እያልኩ እየጠበቅኩኝ ነበረ። እናቴን ብዙ ቦታ ነው የፈለግኳት፣ ያልፈለግኳት ቦታ የለም። በቃ አጠያይቅ ያለው ለሰውም ተናግሬ ያለው ለብዙ ሰው ብዙ ቦታ ነው የፈለግኳት፣ ግን በቃ እናቴን ማግኘት አልቻልኩም። በቃ የእናቴ ነገር በቃ በጣም ነው የሚያሳዝነው። ምን ሆና እንደሆነ የሆነችው ነገር በህይወት ስትኖር ሞታ ሲሆን ምን ይሁን ምንም የማውቀው ነገር የለም። ይኸው በቃ ወጣች፣ በዛው ወጥታ ቀረች። እስካሁን ግን አልተገኘችም እና ሁሌ በቃ በሩና ያለው በር በተንኳኳ ቁጥር እናቴ ትመስለኝና በሩን ከፍቼ ሳይ ሌላ ሰው ነው እና በእናቴ የተነሳ በጣም ተጎድቻለሁ። ብቻ ግራ ይገባል ስለ እናቴ ሳስበው ማለት ነው። እና አንተ የሰማው ነገር ካለ ብትነግረኝ ደስ ይለኛል። እኔ የኔ እናት በቃ ከጠፋች ረጅም ጊዜ ሆኗታል፣ ግን በቃ ምንም አማራጭ ስላጣው ያረፈ ድንገት ተነስታ ጠፋሽ ማለት ይቻላል ማለት እህት ወንድሞች እንዳሉሽ አውቃለሁ። በእነሱ በኩልስ ለማፋለግ ዘመድ አዝማድ ጋር ምንም የጣርሽው ነገር የለም? ምን ያልተዋጠልኝ ነገር እሱ ነው። እንዴት ጥረት አላረግሽም? እኔ እናቴን ብዙ ሰው ዘመዶቼም ጋር ሄጃለሁ። ማለት እናቴ የተሻለ ህይወት ነው ያላት፣ ትልቅ ግሮሰሪም አላት እና ጥሩ ህይወት ነበር እየኖረን ያለ ነው ማለት ነው። የወንድሞቿ ልጆችም አሉ እና የወንድሞቿ ልጆች በጣም ነው እንትን የምትላቸው። ልጆቿ አይወዷትም፣ የወንድሞቿ ልጆች ማለት ነው። ያንቺ ያጎት ልጅ ማለት ነው? ያጎቶቼ ልጆች ማለት ነው። እና እኔ በቃ በጣም ግራ ይገባኛል። ስለ ችግር ከነሱ ጋር ምን አይነት ችግር አለባችሁ? ማለት አሁን እናቴ የተሻለ ህይወት ስላላት እነሱ ኑሯቸው ዝቅተኛ ነው ማለት ጥሩ ኑሮ እየኖሩ አይደለም። በእኛ ስር ነው ያሉት፣ እናቴ ጋር እየሰሩ ምናምን ነገር ነው ያሉት። እዛ ግሮሰሪ ውስጥ እንትን ብላቸው እየሰሩ ነው ያሉት። ግን በቃ እናቴን የሆነ ነገር አድርገው አጥፍተው ምናምን ነገር የእሷን ሀብት የእሷን ቦታ ይዘው እነሱ ለመኖር ይጥራሉ ማለት ነው። እና በጣም ክፉዎች ናቸው ያጎቴ ልጆችን። እነሱንም እጠራጠራቸዋለሁ፣ ግን ምንም ማድረግ አልችልም። ስጋዎቼ ስለሆኑ በቃ እንዴት ብዬ ለህግ ላቅርባቸው፣ እንዴት ብዬ እንትን ልበላቸው? ምንም አይነት ፍንጭ አላገኘውም፣ ግን ይሆናሉ ብዬ በሚለው ነው የምጠራጠራቸው። እና በተለይ ሴቷ ልጅ በጣም ክፉ ናት፣ ወንዱም እንደዛው ተንኮለኞች ናቸው እና በጣም ነው ግራ የሚያጋቡት። እና ብቻ እናቴን እነሱ ይሁኑ ሌላ ሰው ይሁኑ ምን እንዳረጉብኝ ምን እንደበላት በጣም ግራ ይገባኝ እሱ ነው። አሁን እነሱ ናቸው ብዬ ሙሉ ለሙሉ እንትን እንዳልል እርግጠኛ አልሆንኩም። በጣም ጨንቆኛል ስለ እናቴ ሳስብ እና ምናልባት እነሱ ሊሆኑ ይችላሉ ብዬ እያሰብኩ ነው። በጣም እንትን ይላሉ፣ ይቀናሉ በእኛ ኑሮ በጣም ነው እንትን የሚሉት። በቃ ብቻ ከባድ ነው። እንዴት ብዬ እንደምነግር አላውቅም። አንድ ጥያቄ ልጠይቅሽና ይቅርታ በማለት ስላቋረጥኩሽ፣ የቤተሰብ ጸብ አላችሁ ማለት
ካጎትሽ ልጆች ጋር አጎትሽ መሞታቸውን አውቃለሁ። አሁን ያሉት ልጆቹ ነው ከነሱ ጋር እንዲሁም የነሱ እናት ጠፍታለች ሞታለች የሚል ነገር አለ። እሱን ነገር እያጣራን ውድ ቤተሰቦች እናንተ ቤተሰብ ያጋጫችሁ ኬዝ ነበረ? እስቲ እውነቱን ንገሪኝ። ከአንቺ መስማት የምፈልገው ነገር ስላለ ነው ቀድሜ አንቺን እያዋራሁ ያለሁት ውድ ቤተሰቦች። ቀድሜ እሷን ማወራው ለዛ ነው። አዎ ልክ ነህ። አጎቴ ሞቷል። ግን ከእናት የአጎትሽ አሟሟት እንዴት ነው ማለት መሞታቸውን አውቃለሁ። ከአንቺ እናት ጋር ምንድን ነው የሚያገናኘው? ከኔ እናት ጋር የሚያገናኛቸው በውርስ ነው። ግን ያው ውርሱ ለእናቴ ነው የተሰጣት ማለት ነው። እርግጠኛ ነሽ? ምንም ያደረጋችሁት ነገር የለም? በፍርድ ቤትም ኬዝ ላይ እንደሄደ አውቃለሁ። እሱን ኬዝ እናንተን ያሸነፋችሁት የሚባልም ወሬ አለ። አዎ ልክ ነህ። አጎታችን ለምን ለእሷ ተሰጥቶ ለእኔ ለምን አልተሰጠኝም ብሎ በዛ የተነሳ ከሶ ነበረ እና ደግሞ ውርሱ የደረሳት ለእናቴ ነው የተሰጣት። ለእሱ ምንም አይነት ነገር አልተሰጠውም። ከዛ እሱ ደግሞ ለምን ለእኔም ተሰጥቶኛል፣ እኔም የራሴን የበኩሌን ማግኘት አለብኝ፣ ለምንድን ነው ለአንቺ ብቻ ተሰጥቶ ለእኔም የማይሰጠው ብሎ በዛ የተነሳ ከሶ ነበረ። ፍርድ ቤትም ቀርቧል። ግን እዛም ሄዶ ምንም መፍትሄ አላገኘውም። ለምን ለእናቴ ነው ውርሱ ያወረሷት ማለት ነው። እሱ ምንም አይነት ውርስ አልተሰጠውም። በዛ ምክንያት ነበር ግጭት የተፈጠረው እንጂ ሌላ ከእናቴ ጋር ምንም አይነት የሚያገናኛቸው ነገር የለም። እሱም የሞተው በራሱ የተነሳ ኬዝ ልብ ድካም ነበረበት፣ በሱ የተነሳ ነው የሞተው እንጂ ከእናቴ ጋር ምንም አይነት ግንኙነት የላቸውም። ከዛ እንደዛ ሲሆን አባታቸው ሲሞት ልጆቹ ደግሞ በቃ እናቴ ጥሩ ህይወት ስላላት ለምን እኛስ ልጆች ነን እኛስ አናገኝም ወይ ለምንድን ነው እኛስ እንትን ማንለው ምናምን ብለው ልጆቹ ደግሞ እንደ አዲስ ተነስቶባቸዋል። እና በቃ ከዛ እሷ ደግሞ በቃ የወንድሞቼ ልጆች ናቸው ሌላ ሰው ከሚበላ እነሱ እዚህ ለምን አይጠቀሙበትም ብላ እሷ እናቴ እዛ አስጠግታቸው እየኖሩ ነው ማለት ነው። እነሱ ለካ እናቴን በቃ እንትን እያሏት ነው። ከእናቴ የሆነ ነገር ይፈልጋሉ። እናቴን የሆነ ነገር ማድረግ ምናምን ብቻ የሆነ ነገር አላቸው። ክፉዎች ናቸው። እኔም ያወቅኳቸው አሁን ከገቡ በኋላ እኔም እናቴን ራሱ እንዲመጡ አብረውን እንዲሆኑ በቃ እነሱ አባታቸው ሞቷል አይደለ አንቺ ነሽ ያለሻቸው ምናምን ብዬ እናቴን ራሱ እየመከርኳት የነበረው እኔ ነበርኩኝ። ግን ቤት ከገቡ በኋላ በጣም ኃይለኞች ናቸው ምናምን ተንኮለኞች ናቸው። በቃ በጣም በቃ ምቀኞች ናቸው በቃ እና እናቴን እንትን እንድታድግ ምናምን አይፈልጉም። ለዛ ነው እንጂ ከእናቴ ጋር ምንም የሚያገናኛቸው ነገር የለም። እንደ እህታችን አንድ ጥያቄ ልጠይቅሽና እርግጠኛ ነሽ የደበቅሽኝ ነገር የለም? በእናትሽ መጥፊያ ስም ዙሪያ ሊሆን ይችላል። ደግሞ እነሱ እንዲህ የምትጠራጠራቸው ከሆነ ወደ ህግ አካል ሄደሽ የእናትሽ መጥፋት ላይ ለምን እነሱን ተከሳሽ አላረግሽም? ለምን ለፖሊስ እስካሁን አመት ውድ ቤተሰቦች አመት ከ6 ወር ሙሉ አንድም ፖሊስ ጋር ሄደ ሰው የለም። እናቴ ጠፋች ብለሽ እንዴት ፖሊስ ጋር አትሄጂም? ምን እስኪመጣ ነው? ምንም አንቺ ለዛው የምትጠራጠሩ ሰው እያለሽ እነሱን አልወዳቸውም እጠረጥራቸዋለሁ እያልሽ እንዴት አመት ከ6 ወር ምንም አይነት ፍንጭ ለፖሊስ መረጃ አልተከሰሰም? ውድ ቤተሰቦች የክስ ሂደቱን አጣርተናል። ምንም የውርስ ሂደት ነው እንጂ ያለው እንደውም አንዳንድ እሱንም እመለስበታለሁ በአንቺ ዙሪያ ያለውን እና እንዴት አንዴ ፖሊስ ጋር እንኳን አትሄጂም? ሄጃለሁ እኮ ሄጄ አመልክቻለሁ። እናቴ እንደጠፋች አላመለከትሽም? አንድም የክስ ሂደት የለም አልኩሽ። እኔ ይኸውልሽ በጠበቆች ማረጋግጫለሁ፣ በራሴም መንገድ አጣርቻለሁ። እንዴ እኔ ነኝ የማውቀው? አንተ ነው የምታውቀው? እኔ ስለ እናቴ እኮ በጣም ብዙ ቦታ ብዙ መስዋዕትነት ከፍያለሁ። እኔ እናቴን ያላፈላለኩበት ቦታ የለም። እንዴ ለምን? እናቴ እኮ ናት አይደል እንዴ? እንዴት በእናቴ ቀልዳለሁ? እነሱንም ደግሞ በቃ ማለት አሁን ዝም ብዬ ድንገት እንዴት እንደዚህ እናንተ እናቴን ያጠፋችኋት ወይ እናት የምታህል ነገር ጠፍታ እንዴት ዝም ይባላል? እንዳልላቸው እርግጠኛ የሆነ ከነሱ ምንም አይነት መረጃ አላገኘሁም። ግን እጠራጠራችኋለሁ። ግን የሆነ መረጃ ፍንጭ የሆነ ነገር እስከማገኝ ድረስ ስለ እናቴ አሁንም መፈለጌን እኮ አላቆምኩም። እናቴን እኮ እየፈለግኳት ነው። እንዴ እናትን ያክል ጠፍታ እንዴት ነው እናቴን ወጥታ እኔ ቤት ውስጥ ተቀምጬ የምኖረው? እኔ አማራጭ ስላጣው ብቻ ነው እየፈለግኳት ነው እያፈላለኳት ነው። ያልሄድኩበት ቦታ የለም፣ ያልጠየኩበት ቦታ የለም። እኔ ስለ እናቴ ሳስብ በጣም ነው የሚጨንቀኝ። በቃ እናቴን እኔ ብዙ ቦታ አፈላልጊያታለሁ። ምን እስቲ አንድ ነገር ልጠይቅሽ። አሁን በእናትሽ ስም የነበረውን ንብረቶች ማን ነው እያስተዳደረ ያለው? አሁን ላይ እኔ ነኝ ያለሁት። በቃ እናቴ ከጠፋች ጀምሮ እኔ ነኝ። ቤቱም ያለሁበት እኔ ነው ያለሁት። ይሄን ቤት ያው የእናቴ ነው። በቃ እኔ ነኝ ያለሁበት። ያን ስራ ቦታውንም እነሱ እየሰሩ ነው። ግን ያው እየሄድኩኝ እንትን እያልኳቸው ነው። ያው ለጊዜው አሁን እኔ ነኝ ያለሁት።
እናቴ በህይወት ተገኝታ እስከምትመጣ ድረስ እኔ ነኝ እየጠበቅኩ ያለሁት። ትንሽ አጠራጣሪ ነገር አለ። የማልክደው ሀቅ እሱን ነው። አሁን እናቴ በህይወት ትኖራለች ብለሽ ታስቢያለሽ? እናቴ እኔ እንጃ። ካሁን እንኳን በህይወት ያለች ራሱ እየመሰለኝ አይደለም። እናቴ በህይወት ያለች ራሱ አይመስለኝም። ረጅም ጊዜ ሆናት እኮ ከጠፋች። እኔ ምናልባት ሞታም ከሆነ እኮ ቢነግሩኝና ቁርጤን ባውቅ ይሻለኛል። ነገ መሸውን እኮ አንድ ቀን እንኳን እንቅልፍ አይወስደኝም። ስለ እሷ ሳስብ ነው የማድረው። ወይኔ እናቴ እባክህ የሆነ ነገር ሰምታ ከሆነ ንገረኝ። ስለ እናቴ ሞታለች እንዴ? እንዴት ሞታለች ብለሽ አሰብሽ? ማለት ያው ጠፋች ነው የተባለው እንጂ ያገኛችሁትም አስክሬን የለም፣ የሰማችሁትም ነገር የለም። እንዴት እንደዚህ ሞታለች ብለሽ ለማሰብ ደፈርሽ? እና እዚህ ሀገር ብትኖርማ አገኛታለሁ ወይንም የሆነ ነገር እናትሽ አለች ይባል ነበር። በጣም እዚህ ያላፈላለኩበት ቦታ እኮ የለም። ብትኖርማ በህይወት የሆነ ቦታ እንኳን እዚህ ቦታ አይተናታል ወይንም ጸበልም ገዳምን ቦታ ሄዳን ቢሆን እኮ እዚህ ገዳም እኮ እዚህ ቦታ አይተናታል ይሉኝ ነበር። አንድም አየናት የሚለኝ ሰው የለም። ስለዚህ እናቴ በህይወት የለችም። እስቲ አታልቅሽ፣ ረጋ በይ። ቤተሰቦች የመጣሁበት አላማ አለ። በመጀመሪያ ይሄን ጉዳይ ላጣራ ብዬ ነው። እሱንም ሂደት እያረኩኝ ነው። ከዛ በኋላ ማመጣውም ሰው አለ። ስለዚህ ረጋ በይ እህታችን። እባክህ ወንድሜ እየለመንኩ ነው። የሆነ የምታውቀው ነገር ካለ ንገረኝ እባክህ። እናቴ በህይወት ካለች ንገረኝ እባክህ፣ እየለመንኩ ነው። በቃ አታልቅሽ እባክህ፣ እየለመንኩ ነው። የሆነ ነገር ንገረኝ። እኔ ተጨንቄያለሁ። ወይኔ በቃ ረጋ በቃ። እሺ እባክህ የሆነ ነገር ከሰማ ንገረኝ። እሺ በህይወት አለችስ ወይ ሞታለች? ማሳይሽ ነገር አለ። እባክሽ ተረጋግሽ። እባክሽ ትንሽ ጠብቂኝና እኔ ወጣ ብዬ ማመጣልሽም እንግዳ አለ፣ ማሳይሽም ነገር ስላለ ውድ ቤተሰቦች ወጣ ብዬ እመጣለሁ። ስለ መኖር አለመኖሯ መልስ የሚሰጥሽ ሰው አመጣልሻለሁ። ስለዚህ ውድ ቤተሰቦች ከቆይቶች በኋላ እመለሳለሁ። እኔ ወደ መኪና ልሂድ። ግቡ እናታችን። እማዬ አለሽ ልጄ? ልጄ አለሽ ወይ? ቀስ በሉ እንዳይወድቁ። አለሽ 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 ልጄ። እስቲ አረፍ እናርጋቸው እንዳይወድቁ። ደግፈች። አይ ጉድ አይ ጉድ። እስቲ አረፍ። እማዬ ጨርሰውሻል ብዬሽ ነበር። እማዬ አይ ትራስ አምጪ እስቲ። ተለቅ ያለውን አምጪ። ተለቅ ያለው አለሽ። አንቺስ ምን ሆነሽ ነው ልጄ? እኔንም አትጠይቂኝ። እናቴ እማትፈልጊ ምን ነው ልጄ? ይሄን ያህል ምን በደልኩሽ? አሁን ስታይኝ ልጄ ትኛለሽ? ተይኝ እስኪ ተይኝ እስኪ ተይኝ። እስቲ እግራቸው ነው እባክሽ። ተይ እግሬን አትንኪ ተይ። አቤት እነዛ አረመኔዎች አንቺንም ገለውሻል ብዬ ነበር ልጄ። እነሱ ናቸው እንደዚህ ያደረጉሽ? እና ታዲያ እነሱ ናቸው? አዎና ጠርጥሬ ነበር። ምን ብትጠረጥሪ ታዲያ አንቺ መፍትሄ አትይዥም? እንዲያታሳስሪ እነኛ አረመኔዎች እነኛ ውሻዎች አገኛቸዋለሁ። እማዬ አንቺ ደህና ነሽ? ደህና ነሽ አንቺ ልጄ? ደህና ነሽ ልጄ? አንዷ ልጄን ሌሎቹ ሴት ሄደው ነው ደህና ነሽ? አለሁ ደህና ነኝ። አሁንማ ደህና ነኝ። ይኸው እግዚአብሔር ይመስገን እነሱን አግኝቼ ይኸው በእነሱ ኃይል በሚዲያ ኃይል ነው የወጣሁትኝ። እንዴት ነሽ ልጄ? እንዴት ነሽ ልጄ? አይ አንቺም ተባባሪ ሆንሽብኝ ብዬ ነበረ። አመት ከ7 ወር ስጠፋ እናት እንዲህ ነው እንዴ ልጄ? እናት እንዲህ ናት እንዴ ልጄ? እኔ ላንቺ እንዲህ ነኝ እንዴ? አይ እኔ እየፈለጉሽ ነበር። ፈልግኝማ ታገኝኝ ነበረ። መቼ ፈለግሽኝ ብለሽ ነው ልጄ? አይ መድኃኔዓለም ከኔ ጋር ነው። አየሽው? መድኃኔዓለም ከኔ ጋር ነው ልጄ። የገዛ ልጆች እንደዚህ ያርጉኝ እንዴ? በቃ ዝም በይ ማየ፣ እባካችሁ እስቲ እናታችን። እሺ እግዚአብሔር ይባርክህ። መድኃኔዓለም ክርስቶስ ይባርክህ፣ ጸጋውን ያብዛልህ ልጄ። ግን ደህና ነሽ እናቴ? ደህና ነኝ።
እግዚአብሔር ይመስገን። አንቺ ደህና ነሽ? ቤቱ እንዴት በህይወት ነው? እያለሽ ነው እስካሁን እንደዚህ የጠፋሽው? እንግዲህ ምን ይደረግ፣ ይኸው ልጄ አግተው ደብቀውኝ ያቺ አረመኔ ያጎትሽ ልጅ አረመኔ ይኸው ቤት ውስጥ አስረውኝ ከወንድምሽ ገዛ። እሱ ምን ያለው ምን ያውቃል? እሷው ናት ለዚህ የምታዘዘው። ሲላቸው ሊሰጡኛል ሲላቸው የማያረጉኝ እንግዲህ የለም። በቃ ማይዝብ ቆይ ተረጋጊ። እኔ እኮ ለነሱ እንደዚህ አልነበርኩም። እንደዚህ አረመኔዎች እነሱ ናቸው እንደዚህ ያደረጉሽ። አይ ልጄ እንዴት ነሽ አንቺ? እቤቱስ እንዴት ነው? እንዴት አድርገሽ ነው የምትኖሪው? መተውስ ገድሏት ነው እንጂ እስከ ዛሬ ድረስማ ልጄ አጨክንም አበባ ያጨክንም። ሁለቱም እንኳን ታያቸው ዘላሉ። እኔ ባንቺ አንድ ቀንም ጨክኝ አላውቅም። ስላንቺ ሁሌ ሳፈላልግ ነበር። አንድ ቀን ራሱ እንቅልፍ ይዞኝ አያውቅም። በቃ አፈላለኩሽ እስከሚደክመኝ፣ ግን የትም ቦታ ላገኝሽ አልቻልኩም። እኔ በህይወት በቃ ያለሽ እንደዚህ በየት ማገኝሽ ራሱ አልመሰለኝም ነበር። ወደ ጣቢያውም ወደ ምኑም ፍርድ ቤቱ በተወሰነ በማግስቱ አይደለ እንዴ ነው የጠፋሁት። እንዴ አጠረጥሪም አንቺ እንዴት አጠረጥሪም? በቃ እነሱ እንደዚህ ያደርጋሉ እንደዚህ ያደርጉሻል ብዬ አስቤ ማለት ነው። ለነሱ ውሳኔውም ቢሆን እንደ አዲስ ያለውን ነገር ድጋሚ ውርስ አጣሪም ቢሆን ፈልገው ድጋሚ እንዲገቡና ልጆች ናቸው እንዲያገኙ ነው እንጂ ደሞም እነሱን አይጠቅስም። የአባትና የቤተሰብ ውርስ ነው። ቢሆንም ግን ልጆች አሉ፣ ለልጆቻቸው ይሰጥ። እኔ እኮ እውነት የእግዚአብሔርን መንገድ ይዤ ልጆቼን ናቸው ብዬ ነው። ግን እኔን ሀብትና እንደዚህ እንድሰቃይ እንደንገላታ እንድሞት ነበር የተፈለገው። ግን እግዚአብሔር አልፈቀደውማ ልጄ። በቃ ማያውን ተረጋጊ። እነሱ ራሱ እኮ ከኔ ጋር አብረው ሲፈልጉ ነበር። እስካሁን ለካ ይሄ ሁሉ ነገር ያደረጉት ሲያስመስሉ ነበር። ከጎኔ ሆነው አይዞሽ እናስ እቤታቸው ለምን አትመጭም? ምክንያቱም ሳታቂም እቤታቸው ነይ ብሎ አይጠሩሽም። እንዴት ነው? አንድ ያችን ክፍል ቤት ናት እዛች ደሳሳ ጎጆ ውስጥ ከተውኝ ሲላቸው በርግጫ ያች ማረመኔ እግዚኦ በጥፊ ሲመስላት በርግጫ ስትጫወት እድሜ ለሰው ብዬ ስጮ የሰማ ሰው ድንገት የነፍስ ያለ ከጎረቤት ሄዶ በሚዲያው አስነገረልኝ። ይኸው በቃ ለዚህ ነው ተረጋጊ። አሁን ለሁሉም ዋጋቸውን ይከፍላሉ። በቃ እማዬ ተረጋጊ። በቃ እንኳን አንቺን አገኘሽ የሚከፍል አምላክ እግዚአብሔር አለ። ከዚህ በኋላ ዋጋቸውን ከፋይ መድኃኒዓለም ነው። ደህና ነሽ አንቺ? ግን ምንም አልነኩሽም ልጄ? እኔ ምንም አላደረኩም። እኔ አንቺን ነገር ከኔ ጋር እየፈለጉ ነበር። በቃ እና ምኛቸው ነበር እነሱ። አንቺም ተባባሪ ሆነሽ ነው ብዬ ነበር። ለካስ እንዴት እናቴን እንድትጨክንባታለሁ? እንዴት በእናቴ እጨክናለሁ? ይሁን ልጄ። እሺ ስራውስ እንዴት ነው? እየሰራሽው ነው ወይስ እንዴት ነው? ተዘግቶ ነው ያለው? ስራውማ እየተሰራ ነው ያለው። እየተሰራበት ነው። ማን ነው የሚሰራው? ሌላ ማን አለ? ያው እነሱ እንደነበሩ ነው ያሉት። እነሱ እንደያዙበት ነው። እኔን እንደቃዛ የምጫወቱብኝ ነበር። እነሱ ናቸው ያሉት። ይኸው በቃ ሌላ ሰው እንዴት ማን አስገባለሁ በዚህ ሰዓት? አንቺ ጠፍተሽ ስለ አንቺ መጨነቅ እንጂ እኔ ስለ ስራው አንድ ቀንም አስቤ አላውቅም። በቃ ማንም ይበለው ማንም ይጫወትበት ብዬ ስለ እናቴ ነው በቃ ሁሌ ስለ አንቺ ያከነከነኝ። ለምንድን ነው እሱ ጣቢያ ሄደሽ ያላመለከትሽው? ለምንድን ነው እሱ ለእንደነሱ ተባባሪ ሆነሽ ለምንድን ነው እሱ መፍትሄ ያልፈለግሽው? በፍርድ ቤቱ የተወሰነው ውሳኔ ሲወሰን የዛለት በማግስቱ ነው የጠፋሁት አይደል እንዴ? አታውቂውም ታዲያ? ይሄንን አጠረጥሪውም? የፈለገ ይሁን ወይኔ ጀግንነቴ። እነሱም እኮ እንደኔ ሳለቅስ ያለቅሳሉ፣ ሳዝን ያዝናሉ። እንዴት ብዬ ነው የምጠረጥራቸው እነሱን? በዛ ሰዓት እንዴት ብዬ ልጠርጥራቸው? በቃ እኔ ሳለቅስ ያለቅሳሉ፣ ስፈልግ በቃ ከኔ እኩል ነው የሚዞሩት፣ ከኔ እኩል ነው እንትን የሚሉት። እኔ ሁላ እንደዚህ እነሱ ማድረጋቸውን እንዴት ብዬ ነው የማውቀው? በቃ ከኔ ጋር ነው የሚጨነቁት፣ ለእኔ ይጨነቁልኛል። ግን እንደዚህ አይነት ክፉና መጥፎ ሰዎች እንደሆኑ አንድ ቀንም ጠርጥሬያቸው አላውቅም። ለምን እንዳልጠረጠርኩኝ ራሱ እኔ አላውቅም። በቃ ጥሩ ነው። አሁን እንግዲህ ደርሰንበታል። እግዚአብሔር ይመስገን። ይሄው ለህይወት ዋና አንቺ በህይወት እንኳን አገኘሽ። አንቺ በህይወት እንኳን ታረፍሽ። አዎ ጎረቤቱ ሁሉ ሰላም ነው። አይ ልጄ ይናፍቃል እኮ ቤተክርስቲያኑም ይናፍቃል። ማይ እንኳን አንቺ እንደዚህ በህይወት ታረፍሽ እንደዚህ አገኘሻለሁ ብዬ አስቤ አንድ ቀን አስቤ አላውቅም። ምን አላይ ሰገራ ሲመጣ ቁጭ በይ በፌስታል ቁጭ አድርገው ያሉኝ እንደዚህ ኧረ ልታጠበው በየቀኑ እንኳን መታጠብ የለመድኩ ሴትዬ ሳልታጠብ
ያረጉሻል ብዬ ሳይ ኖር ያለው አመከሰባት ልጄ። አሁን ግን ክፉንም ደጉንም አውቀዋለሁ ልጄ። እኔ ወጣዋል ማየኔ እንደዚህ ትሆኛለሽ ብዬ አንድ ቀንም አስቤ አላውቅም ነበር። እስቲ ይሁን እኔ አንቺ ክፉ ሰው አይደለሽ፣ አንቺ መጥፎ አይደለሽ። ለምንድን ነው የስቃይ የበዛብሽ? ያደረግልን መፍትሄ ለምንድን ነው ለአንቺ እንደዚህ የበዛብሽ? በቃ ምንም ማድረግ አይቻልም። አሁን ስጋ ጠላት ሆኖ ለበጎ ነው። ህጉ ይዳኘኛል። ለምንድን ነው ያልጠረጠርኩት እስከ ዛሬ? ለምንድን ነው እነሱ እንደዚህ ዝም ያልኳቸው? ዘመዶችሽ ናቸው። እንዴት ያደርጋል? በቃ ማየ ዝም በይ። እኔ እንደዚህ ያደርጉሻል ብዬ አንድ ቀንም አስቤ አላውቅም። ይሁን እስቲ እጅ ከምን አለ ከምናምን አሉ። ይሁን እስቲ ይሁን ልጄ። በቃ ማየ ተረጋጊ፣ እረፍት አድርጊ። በቃ ረጋ በሉ እናታችን። እስቲ እናትና ልጅ አውሩ ብዬ ነው ዝም ያልኩትኝ። እንዴት ነው እስከ ዛሬ እንደዚህ ያልጠረጠርኳቸው? እባክሽ እህታችን፣ ያው እኔም አንዳንድ ጉዳዮችን ወደ ቤተሰቦች እያጣራው ነው፣ ወደ እሱም እመለሳለሁ። ግን መጀመሪያ እርስዎም እኛ ጋር ቆይተው ትንሽ የእግሮትም ነገር ሕክምና አግኝተው ደህና ናቸው። ያው ዊልቸርም መደገፊያም ይህን ያህል አያስፈልጋቸውም ስለተባለ በሰው እገዛ እንዲሄድ ነው። እሳቸውም እንደዚህ ነገር መጠቀም አልፈልግም ስላሉ ነው እንጂ መጀመሪያ የሄድንበት ሐኪም ቤት ቢያንስ ዊልቸሩ እንኳን ባይሆን በእጅ መደገፊያ እንዲሄዱ ተብሎ ነበር። እሳቸው ጭራሽ ይህን ነገር አልተቀበሉም። በጭራሽ በእጅ መደገፊያም በዊልቸርም አልሄድም ስላሉ ነው። ያው አስፈላጊ ከሆነ ግን እንጠቀም ይሆናል። እናታችን ከወዲሁ አስጠነቅቆታለሁ ዶክተሮቹ። ይሁን ከቤት ካልተንቀሳቀሱ ችግር የለውም፣ የሚንቀሳቀሱ ከሆነ ግን ለሕክምናም ሲመጡ ቢጠቀሙት የሚል አድቫይዝ ነው የሰጡንና በጣም ተጎተሻል ልጄ። እኔ ምንም አልፈልግም። አንተ እንዳልከው ከሆነ ለምን ወደ ሐኪም ቤት ይሻል ሄደም? ከሐኪም ቤት ነው የመጣነው። እናቴ በጣም አሁን ሐኪም ቤት አይደለም የሚሄደው። እሺ ላድርግልሽ? ምንም ነገር አልፈልግም። አሁን እኮ ሚዲያ አይቶታል። ሁሉን ነገር እናስተካክለዋለሁ። እኔ ምንም ነገር አልፈልግም። አሁን ስለ እግሬም ጉዳይ ሕክምናውም እየተስተካከለልኝ ነው። እኔ ጤነኛ ነኝ፣ እግዚአብሔር ይመስገን ጤነኛ ነኝ። ነገር ምን ላድርግልሽ? እሺ ማየ ቆይ እስኪ አሁን ጉዳዩን ከሚዲያው ጋር ጨርሰን ስናበቃ መፍትሄን እንፈልገውን እንፈልጋለን። እስኪ ለማንኛውም ትንሽ አረፍ ልበል ይሆን? ችግር የለውም፣ አረፍ ይላሉ። ትንሽ አረፍ ልበልና እስቲ ከእናንተ ጋር ደግሞ ወይስ የምትፈልጉት ነገር ካለ የቀረ ነገር ካለ ወደ እኔ ልምጣና እንትን እንለዋለን። እኔ የምነግራችሁ ነገር አለ። ውድ ቤተሰቦች 1-5 ደቂቃ ረፍት ያርጉ፣ ይረጋጉ ልባቸውና ትንሽ ረፍት አድርገን የምንመለስ ነው የሚሆነው። ተመችቶሻል? እንደዚህ ይሆነልሽ? በቃ ተመችቷችኋል? እናታችን አይዞት። ውድ ቤተሰቦች ከእረፍት በኋላ ተመልሰናል። ትንሽ እረፍት አድርገን ነበር። እናታችንም ትንሽ ውሃ ይጠጡ፣ መድኃኒት የተሰጣቸውም ስለነበረ በእግራቸው ኬዝ እሱንም እንዲወጡ እረፍት አድርገን ተመልሰናል። ሰዓት ስለደረሰ ካሜራ ጀርባ ያሉ ሰዎች ምልክት ሲያሳዩን አቋርጠን እረፍት 20 ደቂቃ እረፍት አድርገን ተመልሰናል። እስቲ እናውራ ብዬ ነው። አሁን ለማውራት ዝግጁ ናችሁ ብዬ አስባለሁ። እናትና ልጅም ተገናኝታችሁ በደንብ አውርታችኋል። ካሜራ ጠፍቶም ካሜራ በርቶም ብዙ ስታወሩ ነበረ፣ ብዙ ስጠየቁ ነበር። እናታችንም አመት ከምናምን ስላለፉት ነገር ሲጠይቁ ነበርና እስቲ በወንድሞት አሟሟት ላይ በድጋሚ ጠይቃችኋለሁ። እዛ ቤት እያሉም ባለፈው ስጠይቁት ነበርና የሚያውቁት ነገር ካለ ግልጹን ይንገሩኝ። እኔ የወንድም ያሟሟት እውነት ነው የምልህ። እንግዲህ ታመመ፣ እነሱም በሚያውቁት ነው። ጸበልም ወሰድ ነው፣ ሕክምናም በደንብ ተደርጎለታል። ከዛ በቃ ያው እንግዲህ እግዚአብሔር ቆያለው ነፍስ ያቆያል። ያው ያለፈው እንግዲህ ሞተ። ሲሞትም በአግባቡ ቀበር ነው። እኔም በስነ ስርዓቱ እኔ ጋ ነው እንደውም በስነ ስርዓቱም የተደረገው በስነ ስርዓት ተቀበረ። እነሱም አብረው የነበሩ ልጆቹም አብረን በቃ ምን እኔ ህመሙ ነው እንጂ ያው ብዙም ልጅ ነው ገና ወጣት ነው። እነሱን ነው እንጂ ያፈራው ምንም ነገር እንትን ያየው የለም። በእናታቸውም በኩል እሱ 40 80 ምንም ሁሉን ነገር አብረን ጨርሰን አብረን እንትን ባልን በኋላ እኔም ወደ ቤቴ እንግዲህ እሷም ወደ ቤቷ ሄደች። ያው ቤታቸውን ተያይዘው ሄዱ። ከዛ ነው እናታችን ጠፋች አሉ። እንዴት ትጠፋለች? ወዴት ትሄዳለች? እናታችሁ ማለት ለኔ እህቴ ናት።
እንዴ የት ሄደች? ፈልጉ አልኳቸው። በቃ ፈልጉ። ምን ያልደረስንበት ያልሄድኩበት ያልፈለግኩበት ቦታ የለም። አጣኋት። መጣት እንግዲህ እግዚአብሔርን እንግዲህ ምን አደርጋለሁ? መድኃኔዓለም ክርስቶስ አንተ ፍቃድ ከሆነ እቺ ሰው በነፍስ ካለች በሚዲያ ግን እንትን አላልኩም፣ አላስነገርኳትም። የአባታቸው መሞት ግን በስነ ስርዓቱ በክብሩ ነው የተቀበረው። የእናታቸው ጉዳይ ግን በጣም እያሳሰበኝ ነው ያለው። እንዴት ሆና ነው ልጠፋ ይቻላችሁ? ምክንያቷስ ምንድን ነው? ምንስ አደረጋችኋት? እንደውም ከነሱ ጋር ትጨቀጭቋታላችሁ። ምንድን ነው እሱ የሆነችው እቺ ሰው? እንዴ አለምንም ነገር ሰው ጠፍቶ ሲቀር እንዴት ዝም ትላላችሁ እናንተ? ፈልገናታል ምናምን። እንዝላልናት ልጅቷ፣ ትልቋም እንዝላለች። እሱም በቃ በተመቸው ነው። ያው ከዩኒቨርሲቲው ብዙም ትምህርቱንም ዘሎ ነው የመጣው፣ ትቶ አልጨረሰም ብዙም እና በዛም እኔ ደግሞ ይቆጨኛል ትምህርቱን እንደገና ተመልሶ ቢማርልኝ፣ እናትየውን ብትገኝልኝ እንደዚህ እያልኩ እያሰብኩኝ ሳለ በውርሱ ምክንያት በአንድ ቀን ነው ቤት ቢሮ እኔ ጋ እዛ መጣና ስራ እየሰራሁኝ እማነ እስቲ እንደ እናት ነው የሚጠራኝ ወይ ልጄ ብዬ ምን ፈልጎ ይሆን ገንዘብ ምናምን ፈልጎ ይሆናል ብዬ ላናግረው ገባሁ። ሳናግረው አንቺ ብቻ ነሽ እንዴ ብሎ የሆነ ቃላት ተናገረ። ምኑን የምትበይ ውርሱንም ምኑንም በራስሽ አድርገሽ ብሎ አንድ ሁለት ቃላት ተናገረኝና ከዛን ቀን በኋላ በጣም ተሰማኝ። ከዛው ሌድ አይንህን ላፈር አልኩትኝ። እዛ መጣችና ሆይ ሆይ ብለው እንደገና መልሰው አስታረቁን። በቃ ልጆቹ መቼም ልጆች ናቸው፣ ሰው ያጠፋል፣ ስተት ነው፣ ከስተታቸው ይማራሉ ብዬ ከዛን በኋላ ይሄን ልጅም ተውኩ። ሲመጡም ስራውን ደግሞ በእነሱ ነው የሚሰራው፣ እነሱ ናቸው የሚሰሩት። የጎደለባቸው ነገር የለም። እኔ እኮ የኔ ንብረት እንደዚህ ያንገበገባቸው አሁንማ ተረዳሁት። በውርሱ በሱቁም በንብረቴም በሙሉ እኔን አጥፍተው ልጄን አጥፍተው ንብረቱን ለመውረስ የሚያደርጉት ጥረት ነው። በቃ አሁን ተረዳሁት። አየኸው፣ ይሄ ነው። በፊት አልመሰለኝም። ምክንያታቸው እያሉ ቁጭ ብዬ ሳለቅስ ሳነባ ይኸው ታያለ ልጄ አይኔን ሁሉ ይኸውልህ አሞራ ሁላ ወጣ። ይኸው ሞሬ ነው ሞሬ የሚባለው ወጥቷል ላይ አይኔ ላይ ራሱ አይኔን ለማየት ራሱ እያስቸገረኝ ነው። መጽሐፍ እንኳን ጸሎቷን እንኳን እንዳላነብ እያደረገኝ ነው ልጄ። በእንባ ምን በድያለሁ ይሄን ያህል? እኔን እኮ አንዴውን ወይ ገለውኝ እዛው ጭርስ አድርገው ወስደው እንዳይጥሉ እንዴት አድርገው ግራ ገባቸው። አሁን የሚያረጉት ነገር ስላጡ በቃ ቤት ውስጥ እየቆለፉ ስራ ሲሄዱ ዘግተውብኝ ነው። በቃ እኔም በቃ ሰራተኛ ልሆናችሁ ቤቱን ላጽዳ እንግዲህ እያልኩኝ ቤትም ስጠራርግ ውላለሁ። ስለው ምንም ናገባሽና ነው የኛን ቤት የምጠርጊው? በጫማ ጠፊ ሲመጣ በካልቾ እኔ ባልወልደውም ልጄ ነበረ፣ ባልወልዳትም ልጄ ነበረች። ይህን ያህል አድርገውኛል። ያልተሰቃዩ ስቃይ የለም። እሺ ለፈጣሪ ለሱ ተወዋለሁ። እኔ እናታቸው ነገር አሁን እያንገበገበኝ ነው። ትንበይ ተረጋጊ። በቃ እንዴት አሁንም እፈልጋታለሁ። እነሱ አግተዋት ይሆናል። ስለዚህ አንቺን ካገቱን እናታቸውንም አግተው ሊሆን ይችላል። አንዴ ልማድ ካለባቸው ደግሞ ሊያደርጉት ይችላሉ። በቃ ከህግ እንትንም ያለፈ አይደለም። ነግተ ነው ጎዳኮች ነገር ትወጣለች አይቀርም። ክነሽ እማዬ በቃ አሁን አንቺ መረጋጋት ነው ያለብሽ። ያው እንደምታውቀው እማዬ እንዳለች ነው ሁሉም ነገር እና እሷ የኔ እናት ለነሱ ከማሰብ ውጭ ለነሱ ከመጨነቅ ውጭ አንድም ቀን ተንኮል አሰባ ክፋት አሰባ አታውቅም። እነሱ እንዲያድጉላት እነሱ በቃ ትልቅ ቦታ እንዲደርሱ ነው የምታስበው። እና እኔ አንድ ቀንም እነሱ እንደዚህ አይነት መጥፎ ነገርና እንደዚህ ተንኮል እንደዚህ እናቴን ይሄን ያክል ጊዜ ያሰቃያቷል ብዬ አንድ ቀንም አስቤና ጠርጥሬያቸውም አላውቅም። በቃ ያን ሁላ ቀን እኮ ከኔ ጋር አብረውኝ ናቸው። ቢያንስ የሚፈልጉት ነገር ካለ እንኳን ለምንድን ነው የሚፈልጉትን ነገር በቃ ሀብትም ከሆነ ሁሉንም ነገር ከሆነ ለምን ጠይቀዋት ወስደው እሷን አይለቋትም? ለምንድን ነው እስካሁን እንደዚህ ያሰቃዩዋት? ለምንድን ነው እንደዚህ እስከምትሆን ያስቀመጧት? እኔ ግራ የገባኝ ነገር እሱ ነው።
እማዬ ግን በውርስ ብቻ ነው እንደዚህ ልትሆኑ ነው? ሌላ በቀል አለ? ሌላ እኔ የማላውቀው ነገር አለ? ሌላ የማላውቀው ችግር አለ? እንዴ በገንዘብ ከሆነ ገንዘቡን ከፈለጉ ለምን ገንዘብ ጠይቀውሽ አንቺን አይለቁሽም? አይ ልጄ እነሱ ሙሉ ለሙሉ እናትም አባትም እንደሚመስላቸው እነሱ ተመስሏቸው ሀብቱም ንብረቱም ጠቅላላ ለሀብት ነው፣ ለምንም አይደለም። እና ሊገሉሽ ነበር በቃ ማለት ነው። ሊገሉ እሱማ ሞቼ የተነሳው ሰው ማለት ትችያለሽ እኮ። ረሃቡ ጽሙ እግዚአብሔር ይመስገን ጾም ጸሎቱም ስላለ እኔን ያጸናኛል። እውነቴን ነው የምልሽ፣ ከምበላበት የማይበላበት ግን የኔ ቤት ግን እህል እየወጣ ለኔ ቢጤ ይሰጣል። ያንን እንኳን ይዘውልኝ ቢመጡ እኮ እበላለሁ። እማዬ ግን እኔ በጣም ያስጨነቀኝ አሁን ሽንት እንኳን እንቀመጥባቸው ስለማይፈልጉ አንድ ደረቅ ነገር አምጥተው እችን ትንጥየው ጉሮሮዬን አነቀኝ። ኧረ ልጆቼ ባካችሁ ዝም በይ። እንዴት ለገንዘብ ብለው እንዴት ይሄን ያክል አመት ያሰቃዩሻል? እሺ ቆይ ገንዘቡን ከፈለጉ ሀብቱን ከፈለጉ ይሄን ያክል እንፈልጋለን ስጪ ብሉሽ አንቺ እንብትያቸዋለሽ እንጂ አንቺ አሰጫቸው። እኔ ምናልባት ከጎን እኔ ምንም የማላውቀው ነገር ካለ ብዬ እየተጠራጠርኩ ምንም የሚታሰብ ነገር የለም። ይሄ ነው በቃ። እና እሺ አንቺ ብር ገንዘብ ቢጠይቁሽ አንቺ አሰጫቸው እንብትያቸዋለሽ? የምታያቸው እኮ አይደለም። ቆይ እሺ ምን አስበው ነው? ደግነቴ ክፋት ስለሆነ ልጄ እስኪ ይሁን እስቲ ብየዋለሁ። ደግነቴ ክፋት ሆነ፣ ደግነቴ ክፋት ሆነ። አይዟችኋለሁ ሁላችሁ እያልኩ ስርስራቸው በሚሄድበት ሰዓት ለኔ ጠላቱ ይሁን። አንቺ ለነሱ መልካም ከማሰብ ውጪ ሁሉ ነገር ከማድረግ ውጪ እንደ ልጅሽ ነው የምታስቢ። ከኔ ለየተሻቸው እንኳን አታውቂም። ቆይ እንዴት እንደዚህ ሊያደርጉ ይችላሉ? ነገር ከሪ እኮ ነው። ሁሉ ነገር ቢያውቁት ኃላፊ ነው። ሁሉ ነገር ኃላፊ ጠፊ ነው አይደለም እንዴ? እርግጠኛ ነሽ ግን እነሱ ናቸው? ሌላ ሰው ኃላፊ ጠፊ ነው። አንቺ ሰው ዝም በይ እንግዲህ። ወይስ ያንቺም አብረሽበት አለሽበት እንዴ? እማዬ ምን አስበሽ ነው እንደዚህ እንደዛ ብለሽ ታዲያ? ይሄው እንዴት እነሱ እንደዚህ ሊያደርጉ ይችላሉ? በቃ አትጨቃጨቂ። ልንገርሽ ረጋ በይ። ሚዲያ እኮ ነው ያመጣኝ። ሁለቱን እንደዛ ሲያደርጉ እኔ እንስሰቃይ እነሱ ናቸው እኮ ያወጡኝ። ጭራሽ እማዬ እኔንም እንደዚህ ትይኛለሽ እንዴ? ምን ሆነሽ ነው? በቃ ታዲያ አነጋገርሽን አስተካክያት። እንዴት እነሱ እንደዚህ ሊያደርጉ ይችላሉ? እኔ እኮ የገዛ ልጄ አንቺ ለነሱ መልካም ከማሰብ ውጪ እንዴት እነሱ እንደዚህ ያደርጋሉ? እንደዛ አይነት ሰው አይደለሁም። እንዴት እነሱ እንደዚህ ያደርጋሉ? ቆይ በቃ አሁን ለነሱ ነው ያማ አሁን ምግተ እንትን ሐሳብ ያለሽ ለነሱ ነው። እኔ መዳኒንም አልፈለግሽም። ሞቼ እንደቀረው እንድቀር ነበር የፈለግሽው እና ስለነሱ ትከራከሪያለሽ እንዴ? አንቺ በቃ እኔ ልከራከርም። እኔ በጣም እስከዛሬ እንዴት አላወኩም እንዴት አልገባኝም። በእኔ አሁን ይደክመኛል ልጄ፣ ብዙ መናገር አልችልበትም። እሺ በቃ ማዬ ይሁን ለበጎ ነው። እኔ በቃ እሺ እስከዛሬ አለማወቅ ሁሉ ነገር አገኘዋለሁ እኮ ልጄ። አሁንም አውጥቻለሁ እኮ በቃ ማዬ ሁሉ ነገር አገኘዋለሁ። አሁን ሁሉም ነገር ሰላም ነው። በቃ ተረጋጊ። እግዚአብሔር ይመስገን። ተረጋጊ በቃ ሁሉም ነገር። አሁን ምን አሰብሽ እስቲ? እንዴት ነሽ አሁን? ኑሮስ እንዴት አድርገሽ እየገፋሽ ነው? ብቻሽን እንዴት ብለሽ ገፋሽ? ጓደኞች አሉሽ ወይስ የወንድ ጓደኛ አለሽ? እንዴት ብለሽ ኖርሽ ልጄ? እኔ ምንም አይነት ጓደኛ የለኝም እማዬ። አንቺ ከሄድሽ ጀምሮ ብቻዬን ነው ያለሁት እዚህ ቤት። በቃ በነገ በመሸ ስላንቺ ከማሰብና አንቺ ስላንቺ ከመጨነቅ ውጪ አንድም አይነት ምንም አይነት ነገር አስቤ አላውቅም። እስቲ ይሄን ነገር በደንብ በሰፊው እናታችን ቁጭ ባሉ ሰዓት ያወሯታልም ሰዓትም ሰጥቷለሁ። እኔ ግን አንድ ሰው እዚህ እንዲገባና መልስ እንዲሰጥ የሚፈልገው ሰው ስላለ አንድ ሰው አስገባለሁ። እሱም ብቻ ትንሽ ትዕግስት ታገሱኝና ተባበሩኝ። አንድ ሰው አስገብቼ መልስ ማግኘት ስለምፈልግ አንድ 2 ደቂቃ ነው፣ ችግር የለውም። እኔ እናታችን እንዲያርፉ ፈልጋለሁ። እንዲያርፉም ጥረት እያረኩኝ። ምን አይነት ናት ደግሞ? ምን አይነት ሰው ነው የምታመጣብኝ? ችግር የለውም እናታችን አንዴ መልስ ማግኘት ነው። ያቺናሪዮስ እንዳታመጣ መልስ ማግኘት ስለምፈልግ ነው። ይቅርታ አድርግልኝና ለዛሬው እኔና እሷ ብትሆን ጥሩ ነበር፣ ግን ካልክ ችግር የለውም። በቃ ይግቡ፣ ችግር የለውም። መምጣት ይችላል። ውድ ቤተሰቦች አንድ ሰው ላስገባ፣ እባካችሁ ካሜራ ጀርባ ያላችሁ ታስገቡልኛላችሁ። ወደዛው እንሄዳለን። ማን ነው የምታመጣው? እባካችሁ እየመጣች ነው፣ ተረጋጉ። እባካችሁ አስገቡልኝ፣ እባክሽ ነይ ነይ። አንዴ እናትሽ ታሟል። ተረጋጉ። ለእኔ ስትይ አንዴ ቁጭ በይ፣ አንዴ ቁጭ በይ። ስላልገደልኩልሽ ነው። ልብ አድርጉልኝ። አሁንስ ምን ልትሆን
አትሆኝ ልጨርሽ ነው የመጣሽው ትደፋፈራለሽ እናቴን እኮ ገለሻታል ማውራው ነገር አለ ብላ ነው የመጣችው ለምታወራው እሷ እናቴን እኮ ገላታለች እቺ ጨካኝ አረመኔ አንቺ ተረጋጊ ምናገረው ነገር አለ ስላለች ነው ያመጣው ጭራሽ የበቀለ ቤት ውስጥ ትኖራላችሁ እኛ ኩሽና እንኖራለን ደህና ለበቃ ምን እናንተ ሌላ ምን ቀራሽ እናቴን እኮ ገለሻታል ምን ቀርቶሽ ነው የመጣሽው ቆይ ምን ቀርቶሽ ነው የመጣሽው በቃ እባክሽ እንደዚህ ማውራት ካልቻላችሁ ነይ እንውጣ ነይ እባክሽ አልወጣም ነይ ችግር የለውም እንውጣ እኔና አንቺ እንመለሳለን አልወጣም አስወጣልኝ ቆይ አንቺ ቆይ እማዬ ቆይ ዝም በል ተውጣ እንጂ ቆይ አይ ተረጋጋ ቆይ ችግር የለም ለምን እንደመጣች ቁጭ ብለን በሚዲያ እንጠያየቅ በቃ አስወጣልኝ እንዴት ነው እናቴን ገላቻለች እናውራ አንዴ ቁጭ በይ እናትሽም ተስማምቷል አንዴ ይኸውላችሁ አንድ ነገር ልንገራችሁ እናታችንም አንዴ እባክሽ ላውራ ይኸውልሽ ምክንያቱም እናወራው ለማስወጣልን በቃ እሷን ካላስወጣልን ምንም ሰላም የለም እንጂ እሺ አንድ ነገር ትናገርና ትወጣለች አንድ ቃል መናገር ፈልጋለሁ ብላ ነው የመጣችው እሺ ምንድን ነው የምትናገረው ኩሽ ተረጋጋ አንቺ ያወራሽ የመጣሽው አንቺ አረመኔ ምን ቀርቶሽ ነው የመጣሽው ታውራ እንዴት ታውራ አንድ ቃል ትናገር እስቲ እናታችን ዝም በሉ መናገር መፈልገው ነገር አለ እኔም የደበኩት ነገር አለ ብላይ ነው የመጣሁት እንጂ በዚህ ቀን እርሱ እንደዚህ በሆነበት ሰዓት እሷን ማመጣበት አይደለም እንደውም የህግ አግባብ እንድትቀጣ እናረጋለና እንዲያወራሉ እኔ እንደውም ያንቺንም ጉዳቃለ አሁን እውነቱን ዘረግፍላችኋለሁ እዚህ ጋር አንቺ